በ5 ቀን ብራንድ ኒው ዩቲዩብ ቻናል 1500 ሰብስክራይበር ደርሰናል። እንዲሁም 1.8 ሚሊዮን ቪው ደርሰናል። እዚህ ጋር እንደምትመለከቱት ዩቲዩብ ቻናል ኖቬምበር 14 ጀምሬ አሁን ኖቬምበር 19 1.5 ኬ ሰብስክራይበር ደርሰናል። እንዲሁም within 5 days 1.8 ሚሊዮን ቪው ደርሰናል። ይህን ስለ አብዛኞቻችን ቅዠት ሊመስላችሁ ይችላል። ነገር ግን በዚህ ቪዲዮ አብዛኞቻችሁ ያልተረዳችሁትን የዩቲዩብ ሚስጥር ነግራችኋለሁ። እንዲሁም 30 ቀን ባነሰ 1000 ሰብስክራይበር እንድትገቡ ረዳችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። በእኔ ዩቲዩብ ቻናል እንዴት አድርገን ነው ፋይናንሻል ፍሪደም ማግኘት የምንችለው፣ ሜይንሊ አሁን ያለንበትን ኢንተርኔትን ወይም ደግሞ ኦንላይን ተጠቅመን የሚለው ነገር ሁሌም እናወራበታለን። ላይክ ሰብስክራይብ በማድረግ የቤተሰቦቻችን አንድ አካል ይሁኑ። ካልሆናችሁ ደግሞ you don't have any option የዚህ ዩቲዩብ ቻናል አባል ያለመሆን። ወደ ቪዲዮ እንሄድ። ስል አብዛኞቻችን ዩቲዩብ ላይ ሰብስክራይበር ለማግኘት በእድል ወይም ደግሞ ዩቲዩብ ላይ ቪዲዮን የሰራናቸው ነገሮች በእድል ቪው እና ላይክ የሚያገኙ ይመስላል። ነገር ግን አብዛኞቹ ትላልቅ ብራንድ ዩቲዩብ ቻናሎች ወይም ደግሞ ትላልቅ ኢንፍሉዌንሰሮችን ካያችሁ እያንዳንዱ የሚሰሩት ቪዲዮ እያንዳንዱ የሚሰሩት ክሊፕ ራሱን የቻለ ስትራቴጂ ራሱን የቻለ ሰብስክራይበር እና ላይክ የሚያገኙበት ስትራቴጂ። ስለዚህም ነው በዚህ ቪዲዮ ኤግዛክትሊ እነሱ የሚጠቀሙትን ወይም ደግሞ እኔ ተጠቅሜ 2 ወር ባልሞላ ጊዜ 50,000 ሰብስክራይበር የደረስኩበትን ሚስጥር ምነግራችሁ። አሁንም በዚህ ቪዲዮ እስከ መጨረሻው ከተከታተላችሁ አብዛኞቻችሁ ከ30 ቀን ባነሰ ሰብስክራይበር ይኖራችኋል። እንዲሁም ዩቲዩብ ላይ በአጭር ጊዜ እንዴት አድርጋችሁ ገንዘብ መስራት እንደምትችሉ አንደርስታንድ ታደርጋላችሁ። ወደ ቪዲዮ እንሄድ። ይህን ስል አብዛኞቻችሁ ዩቲዩብ ላይ የተለያዩ ቪዲዮዎችን ስትመለከቱ በእድል የሚመስላችሁ ሰዎች I can guarantee ነው እያንዳንዱ የምትሰሩት ቪዲዮ ከዚህ በኋላ ሚኒመም ከ30,000 በላይ ቪው ይኖራል። ይህን ስል ግን እኔ የምነግራችሁን ስትራቴጂ ስቴፕ ባይ ስቴፕ ከተከተላችሁ እኔ የምነግራችሁን ፖይንት በትክክል አስምራችሁበት ከሰራችሁበት በሚቀጥለው 1 ወር 2 ወር በዩቲዩብ በሺዎች የሚቆጠሩ ዶላሮችን መስራት ትችላላችሁ። መጀመሪያ ዩቲዩብ ላይ ስትመጡ ማወቅ ያለባችሁ ዩቲዩብ ቻናላችሁ ኤክስትሪምሊ ማስተካከል አለባችሁ። አብዛኞቻችሁ ዩቲዩብ ቻናላችሁ ላይ ዲስክሪፕሽን ምንም ሳትጽፉ ቪዲዮ በመፖስት ብቻ አካውንታችሁ የሚያድግ ይመስላችሁ ሰዎች አላችሁ። መጀመሪያ ለአልጎሪዝሙ የእናንተ ዩቲዩብ ቻናል ስለምን እንደሆነ ዲፕ ኤክስፕላኔሽን ካላደረጋችሁለት፣ ለምሳሌ እናንተ ስለ ፉትቦል እየሰራችሁ ዲስክሪፕሽን ላይ ስለ ፉትቦል ሪሌትድ የሆነ ነገር ካላስቀመጣችሁ፣ አኒሜሽን እየሰራችሁ ዲስክሪፕሽናችሁ ላይ ስለ አኒሜሽን የሚያወራ ዲስክሪፕሽን ካላስቀመጣችሁ የዩቲዩብ አልጎሪዝም የእናንተን ቪዲዮ ለማን መስጠት እንዳለበት አንደርስታንድ አያደርግም። ስለዚህ የመጀመሪያው ትልቁ ስቴፕ ሌላ ምንም ነገር ከማድረጋችሁ በፊት እናንተ በመረጣችሁት ኒሽ ዩቲዩብ ዲስክሪፕሽናችሁ ቆንጆ አድርጋችሁ መጻፍ። I know it seems stupid ወይም ደግሞ ጥቅም የሌለው ነገር ሊመስላችሁ ይችላል። ዩቲዩብ የእናንተን ቻናል አንደርስታንድ ካላደረገ ለማንም መስጠት አይችልም። ሰዎች እንደዚህ አድርጋችሁ እንድታስቡ ትፈልጋለሁ። እቃ ይዛችሁ ለመሸጥ ለማን እንደምትሸጡ ወይም ደግሞ ገዢዎቻችሁ ማን እንደሆኑ ማታውቁ ከሆነ በምንም ተአምር መሸጣችሁ። ስለዚህም ነው ለዩቲዩብ አልጎሪዝም የእናንተ ቻናል ስለምን እንደሚያወራ የእናንተ ቻናል ምን ላይ እንደሚያጠነጥን ኤክስፕሌን ማድረግ ያለባችሁ። ሁለተኛውና እጅግ በጣም አስፈላጊው ስቴፕ ምንድን ነው? አብዛኞቻችን ቪዲዮ ስንሰራ ዳይሬክትሊ ከዩቲዩብ ቆራርጠን እንፖስታለን ወይም ደግሞ ትርጉም የሌለውን ነገር እንፖስታለን። ይሄ ነገር ሰዎች አንዴ ሁለቴ ዩቲዩብ ላይ ስታደርጉ የእናንተን ቻናል እንደ ስፓም ያያል። ኢንስቴድ ኦፍ እንደዚህ ከምታደርጉ አሁን የምነግራችሁን ስትራቴጂ ተጠቀሙ። በመጀመሪያ ደረጃ ቁጭ ብላችሁ አስቡ። ምን አይነት ቪዲዮ ነው የሰውን ልጅ አይን ይዞ ሊያስቆም የሚችለው? ይህን ስላችሁ የእናንተ ቪዲዮ ዩቲዩብ ላይ ለመታየት you have only 3 ሰከንድ። ሜንሊ ሾርት ቻናል እየሰራችሁ ከሆነ የመጀመሪያው 3 ሰከንድ ላይ ከፈለገ እንጨት ላይ ቆማችሁም ሊሆን ይችላል። አኒሜሽን እየሰራችሁ ከሆነ ደግሞ ኤክስትሪምሊ ዋይልድ የሆነ ነገር ሊሆን ይችላል። የሰውን አቴንሽን በመጀመሪያ 3 ሰከንድ ግራብ ማድረግ ካልቻላችሁ የእናንተ ቪዲዮ የፈለገ ጥራችሁበት ብትሰሩ፣ ለምሳሌ አብዛኞቻችሁ ቪዲዮዎችን ኤክስፕሌን እያደረጋችሁ ወይም ደግሞ ራሳችሁን እያስተዋወቃችሁ ወይም ደግሞ ፕሮሞት ማድረግ የምትፈልጉትን ፕሮዳክት እያሽሞነሞናችሁ ቪዲዮዎቻችሁን ትጀምራላችሁ። ነገር ግን ዩቲዩብ ለእናንተ ቻንስ የሚሰጠው
የመጀመሪያውን 3 ሰከንድ ነው። የናንተ የመጀመሪያ 3 ሰከንድ ለሰው ቻንስ ሰጥቶ የናንተን ቪዲዮ 1-2 ሰው ስክሮል አድርጎ ካለፈ የናንተ ቪዲዮ የፈለገ አሪፍ ቢሆን ምንም አይነት ቪው አያገኝም። ቪው ምን ያደርግልናል ብላችሁ የምታስቡ ሰዎች ላለፈው 6 ወር የዩቲዩብ አናሊሲስ እያጠናን ነበርና የናንተ 25 ሰብስክራይበሮች የሚመጡት ቤዝድ ኦን የናንተ ቪው ነው። ይህን ስል አቨሬጅ ከ100 ቪው 3 ሰብስክራይበር ነው የምናገኘው። ይህን ስል የመጀመሪያውን 25 ሰብስክራይበር ለማግኘት ምን ያክል ያስፈልገናል ብላችሁ ካስባችሁ ኦልሞስት ይህን ካልኩሌት ለማድረግ አግዙን። ቪው ምን ያደርግልናል? እኛ ሰብስክራይበር ነው የምንፈልገው የምትሉ ሰዎች የናንተ ቪው እና ሰብስክራይበር ኮኔክትድ የሆኑ ነገሮች ናቸው። ከ100 ቪው አቨሬጅ የምታገኙት ሰብስክራይበር 5-10 ነው። ስለዚህ 1000 ሰብስክራይበር ለማግኘት ምን ያክል ሰው ቪው ማድረግ አለበት የሚለው ነገር ራሳችሁ ካልኩሌት እንስሩ። ነገር ግን አሁን የነገርኳችሁን ስትራቴጂ የመጀመሪያውን 3 ሰከንድ ቪዲዮ ሰዎች በደንብ አዳምጡኝ። የመጀመሪያውን 3 ሰከንድ ቀምማችሁ ከሰራችሁ ኢቭን ወደ መጨረሻ ቪዲዮአችሁ እንኳን ቢበላሽ የመጀመሪያውን ሰከንድ አይቶ ሰው ላይክ እና ሰብስክራይብ አድርጎ ያልፍላችኋል ማለት ነው። ይሄን ስል ከየት ነው እንደዚህ አይነት ነገሮችን ወይም ደግሞ እንደዚህ አይነት ቪዲዮዎችን ማመጣው ብላችሁ ልታስቡ ትችላላችሁ። በመጀመሪያ ደረጃ ሰዎች በራሳችሁ ሁሉንም ነገር ለማድረግ አትሞክሩ። ዩቲዩብ ላይ ተቀመጡና ምን አይነት ቻናሎች ናቸው ፐርፎርም እያደረጉ ያሉት፣ ምን አይነት ቪዲዮዎች ናቸው ኢንተርኔት ላይ እየታዩ ያሉት፣ እነሱን ቪዲዮዎች ስቴፕ ባይ ስቴፕ እንዴት አድርገን ነው ሪፕሊኬት ማድረግ የምንችለው። ይህን ስል በዩሮፕ በአሜሪካ በየትኛውም አገር የምትኖሩ ሀበሾች እኔ እንዳግዛችሁ ዩቲዩብ ላይ ገንዘብ መስራት የምትፈልጉ ሰዎች ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። ዋንስ ሬጂስተር እንዳደረጋችሁ እናንተ ዩቲዩብ ላይ ገንዘብ እስክትሰሩ ድረስ 1-to-1 አግዛችኋለሁ። ከዛ ባሻገር ደግሞ ኤኒ ጥያቄ ካላችሁ ኮመንት ላይ ጻፉ፣ የሁላችሁንም እመልስላችኋለሁ። መጨረሻም ማወቅ ያለባችሁ ዩቲዩባችሁን ለማሳደግ የሚጠቅም ትልቅ ቱል አለ። ለአብዛኞቻችሁ የዩቲዩብ ጀርኒ ዳገት የሆነባችሁ ለምንድን ነው? ሁሉንም ነገር በራሳችሁ አድርጋለሁ ብላችሁ ስለምታስቡ። ይህን ስል ሰው ቁጠሩ ልላችሁ ሳይሆን ዛሬ የምነግራችሁ ዌብሳይት ዩቲዩባችሁን በአጭር ጊዜ ያሳድግላችኋል። እንዴት ያሳድግላችኋል? ምን አይነት ቪው ብትሰሩ ቫይራል እንደሚወጣ the last 24 hour የምትኖሩበት ሀገር ላይ ምን ሰርች እየተደረገ እንዳለ፣ ለምሳሌ አሜሪካ ተቀምጣችሁ ኢትዮጵያ ምን ሰርች እየተደረገ እንዳለ፣ የእናንተን አይነት ኒሽ ማን እየሰራ እንዳለ፣ የእናንተን አይነት ኒሾች በምን ያክል ቪው እያደጉ እንደሆነ እነዚህን ነገሮች ሁሉ የሚጠቁማችሁ ዌብሳይት ነግራቸዋለሁ። ቪድአይኪ በጣም ለብዙ ጊዜ ይሄን ነገር ፕሮሞት ሳደርግ ነበር። ፕሮሞሽን አይደለም ሰዎች፣ ፍሪ ቨርዥን አለው፣ ፔይድ ቨርዥን አለው። ፍሪ ቨርዥኑም ኮምፕሊትሊ መጠቀም ትችላላችሁ። ፍሪ ቨርዥኑ የስ ሊሚቴሽን አለው፣ ሁሌ አይሰጣችሁም የምነግራችሁን ቤኔፊት። ነገር ግን ፍሪ ቨርዥኑን ተጠቅማችሁ ዩቲዩባችሁን እንዴት እንደሚያሳደግላችሁ ካያችሁ በኋላ ለመክፈል ምንም አታቃጡም። ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ ቪድአይኪውንም። ኤኒ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በዚህ ቪዲዮ ያልገባችሁ ነገር ካለ፣ በዚህ ቪዲዮ ያልተረዳችሁት ነገር ካለ ኮሜንት ላይ ጻፉልኝ። ቲክታክ ላይ ጻፉልኝ፣ ኢንስታግራም ላይ ጻፉልኝ፣ ዩቲዩብ ላይ ጻፉልኝ። ለሁላችሁም እመልስላችኋለሁ። በዚህ ዩቲዩብ ቻናል ወይም ደግሞ በዚህ ቪዲዮ አብዛኞቻችሁ የመጀመሪያውን 1000 ሰብስክራይበር ትደርሳላችሁ ብዬ ተስፋ አድርጋለሁ። ኔክስት ታይም ስገባ የደረሳችሁበትን ሰብስክራይበር እየጻፋችሁልኝ ኮሜንት ላይ፣ እንዲሁም ላይክ ሰብስክራይብ በማድረግ ለብዙዎች እንዲደርስ አግዙኝ እላለሁ። ሰላም ቆይልኝ። በሚቀጥለው ቪዲዮ እስክንገናኝ